ድረስ ከ66 በመቶ እስከ 75 በመቶ በሚሆነው ቴሪቶሪ ውስጥ መንግስት ሙሉ ቁጥጥር ሲኖረው እና በዛ ኮንስቲትዩንሲ ውስጥ ምርጫ መካሄድ ከቻለ ነው። አሁን በኢትዮጵያ ውስጥ ወደ 547 ኮንስቲትዩንሲዎች አሉ፣ መቀመጫዎች አሉ። ያ ማለት ቢያንስ ወደ 400 በሚጠጉት ላይ ምርጫ ማካሄድ ያስፈልጋል። ዲሞክራሲያዊነትና ፍትሃዊነቱን ተወው፣ ፕራክቲካሊ ምርጫ ማስተዳደር አድሚኒስትሬቲቭሊ ምርጫ ማስደረግ አይቻልም። እነ ሳዳም ሁሴን እነ ፊደል ካስትሮ ሲያደርጉ የነበረው ምርጫ እሱም ማድረግ አይችልም። ምክንያቱም ፕራክቲካሊ በእነዚህ ቦታዎች ውስጥ ምርጫ ማድረግ አይችልም። በእነዚህ ቦታዎች ውስጥ ግብር መሰብሰብ አይችልም መንግስት። በእነዚህ ቦታዎች ውስጥ ከአንድ ወረዳ ወደ ሌላ ወረዳ በመኪና መሄድ አይችልም የመንግስት አስተዳደር፣ በሄሊኮፕተር ነው የሚሄደው። አማራ ክልል ውስጥ በተወሰነ ቦታ እንጂ የመንግስት ቁጥጥር ስለሌለ፣ በኦሮሚያ ውስጥ በዋና ከተማውና በአንዳንድ ከተሞች በስተቀር መንግስት ቁጥጥር ማድረግ የሚችልበት ሁኔታ የለም። ይህ ባለበት ሁኔታ ኢትዮጵያ ውስጥ ፕራክቲካሊ ምርጫ ፕራክቲካሊ ዲሞክራሲያዊነትና ፍትሃዊነቱ ይቅር ኮሮጆ ይዞ ሄዶ ድሮ እንደሚያደርገው ራሱን ማስመረጥ አይችልም መንግስት። ስለዚህ አሁን ባለው ሁኔታ ስለ ፍትሃዊና ዲሞክራሲያዊ ምርጫ መናገር ቀርቶ ምርጫን አሰ ፕሮሲጀር ቴክኒካሊ ማድረግ አይቻልም። ስለዚህ ከ2018 በፊት በአክቲቪዝም ስታደርገው በነበረው ንቅናቄ በዛ መንገድ ለውጥ ሊመጣ ይችላል የሚል እምነት አለ። ሰላማዊ ትግል ብዙ አይነት ስትራቴጂዎች አሉት። ከምትታገለው መንግስት ነባራዊ ሁኔታ ጋር ነው የሚሄደው። ለኢህአዴግ ያወጣ ነው ስትራቴጂ ደርግ ላይ ላይሰራ ይችል ነበር፣ እዚህኛውም ላይሰራ ይችላል። ያ ማለት ግን በሰላማዊ ትግል ውስጥ ወደ 198 የሆኑ መንገዶች አሉ። ለእያንዳንዱ አምባገነናዊ ስርዓት ወይ ደግሞ አምባገነናዊ መሆን ለሚፈልግ ስርዓት የምታደርገው ስትራቴጂ መለያየት መቻል አለበት። ሰላማዊ ትግል ይችላል፣ ለዚህም ይችላል፣ ለሌላም ይችላል። የሰላማዊ ትግሉ ዓላማ ምንድነው? በኢህአዴግ ጊዜ ስርዓቱን ጫና አድርገን ወደ ዲሞክራሲያዊ ሽግግር እንዲገባ ነበር የምንፈልገው። ምክንያቱም አትሊስት ስርዓት ነበረ፣ መንግስት ነበረ፣ ስቴት ነበረ፣ ሀገረ መንግስት ነበረ። አሁን ሀገረ መንግስት ፈርሷል ፕራክቲካሊ። ስለዚህ አሁን የምናደርገው ትግል ሀገረ መንግስቱን ከባሰ መውደቅና መፈረካከስ መከላከል ነው። አሁን የምናደርገው ሰላማዊ ትግል ስርዓቱ ላይ ፓርቲኩላርሊ አብይ ላይ ጫና በማድረግ ከእብደት እንዲመለስና ሀገሪቷን ይዞ እንዳይወድቅ ሀገሪቷን ከአብይ ሴቭ የማድረግ our objective, our strategic objective is to save Ethiopia from Abiy Ahmed። ሌላ ነገር የለም። ምክንያቱም ሀገሪቷን ሴቭ ካላደረግናት በስተቀር ስለ ዲሞክራሲ፣ ስለ ፌዴራሊዝም፣ ስለ ልማት፣ ስለ ሌላ ነገር መናገር አንችልም። አሁን የምናደርገው ትግል ሰላምን መልሰን የማስፈን ሀገረ መንግስቱን ከመፈራረስ